ዛሬ ገርልስ ፍሮም ኖዌር በተሰኘው ፊልማችን ተፈጥሮን ስለተገዳደረው ወንድና ስለ ናኖ አስደንጋጭ በቀል እንቃኛለን። እስኪ ለጥቂት ሰከንዶች አስቡት። አንዲትን ሴት በውሸት የፍቅር ቃላት አታለው አስረግዘው ከዚያም የኔ አይደለም ብለው ለሚክዱ ወይም እንደ ትልቅ ሸክም ቆጥረው አስወርጂው ብለው ትዕዛዝ ለሚሰጡ ወንዶች ተፈጥሮ ራሷ ፊቷን ብታዞርባቸውስ? የዘራውን ማጨድህ አይቀሬ ቢሆንና ያ ህመም በአንተ ላይ ቢመጣ ምን ይሰማሃል? ዛሬ የምናየው ታሪክ ስለ ተራ የሁለተኛ ደረጃ ተማሪ አይደለም፣ ስለ ናይ ነው። ናይ የቆንጆነቱን ያህል ልቤ የደነደነ የብዙ የዋህ ሴቶችን ህይወት እንደ ቆሻሻ የጣለ ወጣት ነው። ነገር ግን ዛሬ ካርማ ወይም እርም በአንዲት ሚስጥራዊና ቆንጆ ሴት ተመስላ ደጃፉ ላይ ቆማለች። የእርሷ ስም ናኖ ይባላል። ወደዚህ አስፈሪና አስደናቂ ታሪክ በቀጥታ እንለፍ። ናይ የትምህርት ቤቱ እጅግ ተወዳጅና የብዙዎች አይን ያረፈበት ልጅ ነው። በትምህርት ቤት ውስጥ የምትገኘዋ የትኛዋም ሴት ልጅ ከእርሱ ጋር አንዲት ቀን ለማሳለፍ የማትከፍለው መስዋዕትነት የለም። እርሱም ቢሆን ይህንን ተፈላጊነቱን ጠንቅቆ ያውቀዋል። ናይ ይህንን አጋጣሚ ተጠቅሞ ሴቶችን እንዳይቃቃ ይጫወትባቸዋል። የሚፈልገውን ካደረገ በኋላ እንዳረገዙ ሲያውቅ ምንም አይነት የህሊና ጸጸት ሳይሰማውና ሳይደነግጥ ጥሏቸው ይሄዳል። ናይ እኔ ወንድ ነኝ፣ ማንም ሊነካኝ አይችልም፣ ስሜቴን ካስታገዝኩ ሌላው ግድ የለኝም የሚል ትዕቢት የሞላው ወጣት ነው። አንድ ቀን ግን ሚስጥራዊ የሆነችና ልዩ ቁመና ያላት ሴት ወደ ትምህርት ቤቱ ስትዘዋወር የናይን ትኩረት ትስባለች። ይህች ሴት ናኖ ትባላለች። ናኖ እንደ ሌሎቹ ልጃገረዶች ናይን በፍርሃት ወይም በፍቅር አትመለከተውም። እንዲያውም በአይኖቿ ውስጥ የሚታየው ትዕቢትና የሚስጥር ፈገግታ ናይን ይበልጥ ያበሳጨዋል። ይህችንስ እንዴት በቀላሉ ላዳክማት በሚል አዲስ እቅድ ማውጣት ጀምሯል። ነገር ግን ናይ የማያውቀው ነገር ቢኖር በዚህ ጊዜ ነገሮች እንደለመደው እንደማይሄዱለትና የሌሎችን ህይወት ከማበላሸት ይልቅ እሱ ራሱ የድርጊቱን ዋጋ በከፋ መልኩ እንዲከፍል እንደሚገደድ ነው። በፊልማችን መሃል በትምህርት ቤት ውስጥ ፒ የተባለች ነፍሰ ጡር ተማሪ በከፍተኛ ሀዘንና ጭንቀት ውስጥ ሆና በመንገድ ላይ ስትሄድ እናያለን። የክፍል ጓደኞቿ በሹክሹክታ ሲያሟትና ሲሳለቁባት ይታያል። ከጥቂት ቆይታ በኋላ ለዚህ እርግዝናዋ ዋና ተጠያቂ የሆነው ናይ ከጓደኛው ጄን ጋር በኩራት በአጠገቧ ያልፋሉ። ናይ ግን ከጎኗ ሲያልፍ እንኳን እንደማያውቃት ሆኖ የቀድሞ ፍቅሩንና የልጁን እናት እንደ ባዕድ አይቷት ያልፋል። ለእሱ ፒ ያረጀችና የረገፈች የዛፍ ቅጠል ነች። አሁን ላይ አዲስ አደን ጀምሯል። ናይ በትምህርት ቤት ውስጥ እንደ ንጉስ ነው የሚታየው። ስፖርተኛ፣ ቆንጆና እጅግ ባለ ግርማ ሞገስ ቢሆንም ይህንን ተፈጥሮ የሰጠችውን ጸጋ የሚጠቀመው ለክፉ ተግባር ነው። ሴቶችን ያማልላል፣ በቃላት ይደልላል፣ ልባቸውን ይሰርቃል። ከዚያም ፍላጎቱን ካረካ በኋላ ፊቱን ያዞራል። አሁን ላይ ናይና ጓደኞቹ ናኖን አልጋ ላይ ለማውጣት ስንት ቀን እንደሚፈጅበት መወራረድ ይጀምራሉ። ውርርዱም 3 ቀን 3 ሰዓት በሚል ንቀት የተሞላበት ስሌት ነበር። ናኖ ግን ሁሉንም ነገር አስቀድማ እያወቀች በሚዘረጋላት የፍቅር ወጥመድ ውስጥ በፈቃዷ ትተውናለች። አብረው ይበላሉ፣ አብረው ይስቃሉ። በዚህ መሃልም ናይ ለናኖ ካንቺ የተሻለችና ልቤን የሰረቀች ሴት አይቼ አላውቅም እያለ በውሸት ማር የጠገቡ ቃላትን ይደረድራል። ናኖ ግን በውስጧ ምን አይነት የበቀል እሳት እያዘጋጀች እንደሆነ ማንም ሊገምት አልቻለም። ናይ ከናኖ ጋር የፈለገውን እንዳገኘና አብሯት እንደተኛ ለጓደኞቹ በመንገር በኩራት ይፎክራል። የውርርዱን ገንዘብ ሊከፋፈሉና ድላቸውን ሊያከብሩ ሲሉ ግን ናኖ በድንገት በመካከላቸው ትገኛለች። ሁሉም ሰው አሁን ታፍራለች ወይም ታለቅሳለች ብሎ ሲጠብቅ ናኖ ግን በታላቅ ድፍረትና በዚያ በሚያስፈራው ልዩ ሳቅ የውርርዱን ወረቀቶች በሙሉ አንድ በአንድ ታነባለች። ናኖ የገመተውን ትክክለኛ ሰዓት አውቃ ገንዘቡን ለራሷ ቀምታ ስትወስድ ናይ በጓደኞቹ ፊት ክፉኛ ይዋረዳል። እኔም እንዳንተ ተጫዋች ነኝ ናይ፣ ግን የመጨረሻ አሸናፊ እኔ ነኝ ትለዋለች። ናይ መጀመሪያ ላይ የመሸነፍ ስሜት ብቻ ተሰማው። ነገር ግን እውነተኛውና አካላዊ ስቃዩ ገና መጀመሩ ነበር። ከጥቂት ቀናት በኋላ ናይ በሰውነቱ ላይ ያልተለመደና ሊገለጽ የማይችል ለውጥ ማየት ይጀምራል። በጂም ስፖርት ወቅት ድንገት አቅም ያጣና በቀላሉ ይደክማል። የምግብ ሽታ ማሽተት አይችልም። ከፍተኛ ማቅለሽለሽ ይጀምረዋል። ከሁሉም በላይ ግን ሆዱ እንደ ፊኛ ከቀን ወደ ቀን ማደግ ይጀምራል። ናይ በመስታወት ፊት ቆሞ ሲመለከት የሚመለከተው ነገር ህልም ወይስ እውነት የሚለው ግራ ይገባዋል። በመጸዳጃ ቤት ውስጥ ሆዱን ይዞ ሲጨነቅ ናኖ በድንገት ትመጣና ምን ሆነሃል ናይ? ሆዴ ያበጠ ይመስላል እያለች በስላቅ ትጠይቀዋለች። ናይ ሊሰርባትና ሊመታት ቢሞክርም በውስጡ የሚሰማው ህመም አቅም አሳጥቶት ነበር። ናይም በነገሩ ስጋት ስላደረበት ይህማ የሆነ በሽታ መሆን አለበት በማለት ቶሎ ብሎ በፍርሃት ወደ ሐኪም ቤት ይሄዳል። ሐኪም ቤት ውስጥ የተካሄደው ምርመራ ለናይ ብቻ ሳይሆን
ለሁሉም የሕክምና ዓለም ሰዎች እጅግ አስደንጋጭ ነበር። ሐኪሙ አልትራሳውንድ እያደረገለት እጁ በፍርሃት ይንቀጠቀጣል። ናይ ይሄ ለማመን የሚከብድ የሳይንስ እንቆቅልሽ ነው፣ ነገር ግን በሆድ ውስጥ ጤናማ ጽንስ አለ፣ አንተ እርጉዝ ነህ ይለዋል ዶክተሩ። ናይም በድንጋጤ የማይቻል ነው፣ እኔ ወንድ ነኝ፣ እንዴት ወንድ ያረግዛል እያለ ቢጮህም በስክሪኑ ላይ የሚታየውና የሚንቀሳቀሰው ህፃን ግን የሚካድ እውነት አልነበረም። ናኑ ሚስጥራዊና ከተፈጥሮ በላይ በሆነ ኃይል ተፈጥሮን ገልብጣበታለች። አሁን ላይ ናይ የዓለም መሳቂያና መሳለቂያ ሆኗል። በትምህርት ቤቱ ዙሪያ የእርጉዝ ናይ ቪዲዮ በሰከንዶች ውስጥ ተሰራጭቷል። በአንድ ወቅት የተማሪዎች ፕሬዝዳንት ለመሆን ይወዳደርና በሁሉም ዘንድ ይከበር የነበረው ኮከብ አሁን እርጉዝ ወንድ እየተባለ ይሳለቁበታል። ጓደኞቹ እንደ ቆሻሻ ይርቁታል። ሴቶችም የካርማ ውጤት ነው የዘራውን እጨድ እያሉ ይተፉበታል። በቤት ውስጥም ቢሆን ሰላም የለም። አባቱ ውርደት አምጥተህብኛል፣ ከእንግዲህ ልጅ አይደለህም በማለት በጭካኔ ከቤት ያባርረዋል። ናይ በብቸኝነት በከባድ ህመምና በጭንቀት ባህር ውስጥ ይወድቃል። በአንድ ወቅት ለሴቶች ይህን ጽንስ አስወርጅ፣ የኔ ስላልሆነ አታስቸግሪ እያለ በኩራት የሰጠው ምክር አሁን በጆሮው ውስጥ እንደ መብረቅ ጩኸት ያስተጋባል። ህመሙንና ውርደቱን ሊቋቋመው አልቻለም። ቢላዋ ወስዶ ሆዱን ለመቅደድና ጽንሱን ለማውጣት ቢሞክርም በውስጡ ያለው የእናትነትና የወላጅነት ስሜትና ፍርሃት ይዘዋል። ናይ ተስፋ ቆርጦ ከዚህ በፊት አስረግዞ የሸመጠጣትና የበደላትን ፒን ፍለጋ ይሄዳል። አሁን የእሷ ህመም፣ የእሷ ስቃይና ብቸኝነት በሚገባ ገብቶታል። ይቅርታ ላደረስኩብሽ በደልና ስቃይ ሁሉ ከልቤ ይቅርታ ጠይቃለሁ ይላታል። ፒ ግን በደረቅ አይን እያየችው ይቅርታ አሁን ምንም አይቀይርም፣ ህመሙን መጋፈጥ ምርጫ ያንተ ነው ብላ ትተወዋለች። ናይም በፒ መልስ በህይወቱ ለመጀመሪያ ጊዜ የፈጸመው ግፍ ምን ያህል ጥልቅና የማይረሳ እንደነበረ ይረዳል። በመጨረሻም ናይ በታላቅ ምጥ ውስጥ ሆኖ ልክ ፒ እንደወለደች ሁሉ እርሱም በተአምር ሴት ልጅ ሲወልድ እንመለከታለን። ህፃኑን በእጆቹ ሲይዝ በውስጡ የነበረው ትዕቢትና ክፋት ተሰብሮ በለቅሶ ይተካል። የገዛ ልጁን ሊንቃት ወይም ሊጥላት አልቻለም። ናኖ በመጨረሻው ሰዓት በድንገት ትመጣለች። ናይ አሁን ላይ ሙሉ በሙሉ ልቡ ተሰብሯል። እባክሽን አብረሽኝ፣ ለብቻ አልችልም፣ እለወጣለሁ ብሎ በትህትና ይለምናታል። ናኖ ግን በዚያው በሚያስፈራውና በሚያስደነግጠው ፈገግታዋ የመጣሁት የልጅህን እቃዎችና ወተት ላመጣልሽ ነው ትላለች። ከዚያም ዞር ብላ ትሄዳለች። ናይ አሁን እናትም አባትም ሆኖ ያቺን ልጅ የማሳደግ ግዴታ በላዩ ላይ ወደቀ። በመጨረሻው ትዕይንትም ናኑ ከትምህርት ቤቱ ስትወጣ ግድግዳው ላይ በቀይ ቀለም የተጻፈ ጽሑፍ እናያለን። ጽሑፉም በቅርቡ እንገናኝ ይል ነበር። ይህ ማለት ናኑ ስራዋን ገና አልጨረሰችም። እንደ ናይ ያሉ ግፈኞችን የምትቀጣበት ገና ብዙ እቅድ አላት። ውድ ተመልካቾቻችን የናይ ታሪክ ትልቅ የህይወት ትምህርት አለው። ዛሬ በሌሎች ሰዎች ስሜትና ህይወት የምንጫወተው ጨዋታ አንድ ቀን በራሳችን ላይ መመለሱ አይቀሬ ነው። ተፈጥሮ ፍትሃዊ ነች። እናንተ በዚህ አስደንጋጭና ትምህርት ሰጪ ታሪክ ላይ ምን ታስባላችሁ? ናኑ ያደረገችው ነገር በትክክል ለፍትህ ነው ወይስ ቅጣቱ ከበደ ትላላችሁ? ላይክ እና ሰብስክራይብ በማድረግ ሀሳባችሁን በኮሜንት መስጫው ላይ አጋሩ።